በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ሚካኤል ዘወርሃ ሐምሌ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በሐምሌ በ12 ቀን የሚነበብ የመላእክት አለቃ የከበረ የቅዱስ ሚካኤል ድርሳን ይህ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በአንዲት ሀገር ውስጥ ስለነበረ ስለ አንድ ክፉ ሰው ጳጳሱ ዮሐንስ የተናገረው ነው። ልቦናው እንደ ፈርዖን የከፋ ጾምና ጸሎት የማያውቅ ነበር። በጎረቤቱ ከሚስቱ ጋር የሚኖር አንድ ድሃ ሰው ነበር። ሃይማኖታቸው የቀና ነበር። ዘውትርም የመላእክት አለቃ ቅዱስ ሚካኤልን ያገለግሉት ነበር። ለበዓሉም ይደክሙ ነበር። ያገኙትንም ሁሉ ለድሆች ለጦም አዳሪዎች ይሰጡ ነበር። በጎረቤታቸው የነበረው ያ ባለጸጋም ባየ ጊዜ ስለ እነዚህ ድሆች በልቡ ያጉረመርም ነበር። የሚበሉት የሚጠጡት ሳይኖር ለራሳቸው ምንም ሳያገኙ ለድሆች ምን ይሰጣሉ እያለ በአንዲት ቀንም ድሃውን ጠርቶ የምትዘራው እርሻ የለህ፣ የምትሸጠውና የምትገዛበት የለህ፣ ለድሃ ለምትሰጠው ወዴት ታገኛለህ አለው። እኔም ሚስቴም የመላእክትን አለቃ የሚካኤልን ስም በጠራን ጊዜ ኃይልን በረከትን ይሰጠናል፣ ከእሷም ዘንድ ደርሶ ባለጸጋው ነይ ይልሻል አላት። በእጅ ሥራ ብዙ እንደክማለን፣ የእጃችንም ሥራ በሱ ይባርክልናል አለው። ይህም ክፉ ባለጸጋ ያን ጊዜ አፍሮ ዝም አለ። ድሃው ግን እስኪሞት ድረስ ከሚስቱ ጋር መመጽወትን አልተወም። ሚስቱንም ጸንሳ ሳለች በሞት ተለያት። በመላእክት አለቃ በሚካኤል በዓል ቀንም ምጥ ያዛት። ለመውለድ በደረሰች ጊዜም የመላእክት አለቃ ሚካኤል ሆይ ከደረሰብኝ ጭንቅ ከሆነ ምጥ አድነኝ እያለች ጮኸች። እግዚአብሔርም የሴቲቱን ልመና ሰማት። ያን ጊዜ ሚካኤልና ገብርኤል ወርደው ባረኳት። መልኩ ያማረ ወንድ ልጅም ወለደች። ሚካኤልም ገብርኤልን ይህን ሕፃን ባርከው አለው። ገብርኤልም ልዑል እግዚአብሔር ይባርከው፣ የዚህንም የክፉ ባለጸጋ ገንዘብ ሁሉ ቤቱንም ይስጠው አለ። የእግዚአብሔር መልእክተኞች ሚካኤልና ገብርኤልን ይህን ተናግረው ወደ ሰማይ ወጡ። ይህም ክፉ ሰው በግንቡ ውስጥ ተቀምጦ ሳለ እግዚአብሔር ጆሮን ከፍቶለት ሚካኤልና ገብርኤል ሲነጋገሩ ሰማ። ከዚህ በኋላ በልቦናው አስቦ ይህ ብላቴና ገንዘቤን ሁሉ እንዴት ይወርሳል አለ። ከዚህም በኋላ ከአራስ ቤት የምትወጣበት ቀን በደረሰ ጊዜ እራት ብሎ አንድ አገልጋይ ወደ እሷ ላከ። እሷም ዘንድ ደርሶ ባለጸጋው ነይ ይልሻል አላት። ይህች ድሃ ፈጥና መጥታ ከእርሱ ደረሰች። ያም ባለጸጋ ሲሸነግላት አንቺ ሴት ከአንድ ሴት ልጅ በቀር ወንድ ልጅ እንደሌለኝ ራስሽ ታውቂያለሽ። አሁንም ልጅ የሆነኝ ዘንድ ልጅሽን ስጭኝ፣ አክብሬ አሳድጌ ሚስት ሆነው ዘንድ ይህችን ልጅን ሰጠዋለሁ አላት። እሷም እግዚአብሔር በሱ ላይ የወደደውን ያደርግ፣ ብላቴናውን ውሰደው ከአንተ ጋር ይቀመጥ አለችው። ይህም ብላቴና በዚህ ባለጸጋ ቤት 3 ወር ተቀመጠ። ከዚህ በኋላ ነገር ይቋጥርበት ጀመር። ክፉ ምክርም አሰበና ውሰደት በሚባል ታላቅ አቁማዳ ውስጥ ጨምሮ አፉን አስሮ ብላቴናውን ወስዳችሁ ከባህር ጣሉ ብሎ አዘዘ። ፈጥነው ወስደው ከባህር ጣሉት። የመላእክት አለቃ ቅዱስ ሚካኤልም ወደዚህ ብላቴና ወርዶ ወደ ሩቅ አገር ወስዶ ከባህሩ ወደብ አወጣው። ከዚህ ነገር በኋላ አንድ በግ አርቢ ሰው በጎቹን ውሃ ሊያጠጣ መጣ። ወሰደት የሚባል አቁማዳ አገኘ። አፉን በፈተው ጊዜ ብላቴና አገኘ። እግዚአብሔርንም አመሰገነ። ልጅ የለኝምና ልጅ ስለሰጠኸኝ አመሰግንሃለሁ ብሎ ወስዶ ከቤቱ አገባው። በሥላሴ ስም ፍጹም ጥምቀት አጠመቀው። ስሙንም ተላሶን አለው። ተላሶንም ማለት በግዕዝ ትርጓሜ ዕንቁ ማለት ነው። በገንዘቡ ሁሉ ላይ ሾመው። 20 ዘመን ከሆነው በኋላም በዚያ ባለጸጋ ላይ ታላቅ ነገር መጥቶበት ተላሶን ወዳለበት አገር ሄደ። ያ ክፉ ባለጸጋ በግ አርቢውን የተላሶንን አባት አገኘው። ወንድሜ ሆይ ከዱር አትተወኝ፣ በዚች ሌሊት ከአንተ ዘንድ አሳድረኝ አለው። በግ አርቢውም እንግዳ ነህና እንዳልክ ይሁን ብሎ ከዚህ በኋላ ወደ ቤቱ አገባው። ከዚህ በኋላ አባቱ ብላቴናውን ተላሶን ብሎ ጠራው። ይህም ቡይ ባለጸጋ ተላሶን ብለህ የምትጠራው ይህ ስም ምንድነው አለው። በግ አርቢውም በጎቼን ውሃ ላጠጣ ወደ ባህር ወደብ ሲሄድ አፏ እንደታሰረ የወደቀች አቁማዳ አገኘው። ባየኋት ጊዜም አፏን ፈተው። ያን ጊዜ ይህን ብላቴና አገኘው። ልጅ የለኝም ምን ደስ አለኝ። ስለዚህ ስሙን ተላሶን አልኩት። ቤቴንም ገንዘቤንም ሁሉ ሰጥቼዋለሁ። ያም ክፉ ባለጸጋ ከወደቡ ይህን ብላቴና ካገኘው ምን ያህል ዘመን ይሆናል አለው። ቢበዛም ቢያንስም 20 ዓመት ይሆናል አለው። ያም ባለጸጋ በልቦናው አስቦ ይህ ብላቴና እኔ ከባህር ጣልኩት ነው አለ። አሁንም የሰማይ መላእክት እርስ በርሳቸው ሲነጋገሩ እንደሰማው
ቤቴን ሊወርስ አልተወም አለ። ያን ጊዜ ሰውነቱ ተበሳጨች። በጋርቢውንም ልጅ የለኝምና ልጅ ይሆነኝ ዘንድ እባክህ ስጠኝ አለው። በጋርቢውም ከባህር ወደብ እግዚአብሔር የሰጠኝን በአቁማዳ ውስጥ ያገኘሁትን እንደዚህ ያለውን ልጅ እንዴት ስጠኝ ትለኛለህ? ይህን ብላቴና ካገኘሁት ወዲህ ቤቴም ገንዘቤም ሁሉ ተባረከ፣ በቤቴም ክፉ ነገር አልመጣብኝም አለው። ባለጸጋውም 30 ወቄት ወርቅ እንካ ውሰድ፣ ይህን ብላቴና ልጅ ይሆነኝ ዘንድ ስጠኝ፣ እኔም ልጄን እድርለታለሁ አለው። በጋርቢውም እሺ ስጠኝ አለው። ይህም ትዕቢተኛ ባለጸጋ 30 ወቄት ወርቅ ለበግ ጠባቂው ሰጠው። በግ ጠባቂውም ለባለጸጋው ብላቴናውን ሰጠው። ከዚህ በኋላ ብላቴናውን ይዞ ወደ ሩቅ አገር ሄደ። ከዚያም አገር በደረሰ ጊዜ ለሚስቱ ደብዳቤ እንዲህ ብሎ ጻፈ። ስሙ ተላሶን የተባለ ይህ ብላቴና ደብዳቤ ይዞ ወደ አንቺ በመጣ ጊዜ ፈጥነሽ ግደዩ፣ ከባህር የጣልነው እሱ ነውና። ባለጸጋውም ደብዳቤውን ዘግቶ ለሕፃኑ ሰጠው። ይህን ደብዳቤ ለሚስቴ ወስደህ ስጥ፣ ያለ እርሷ ሌላ አትስጥ ብሎ ያን ጊዜም ብላቴናው ደብዳቤውን ተቀብሎ ሄደ። ሲሄድም በጎዳና የመላእክት አለቃ ቅዱስ ሚካኤልን በፈረስ ተቀምጦ አገኘው። ብዙ መላእክትም እንደ ንጉሥ ጭፍራ ሆነው ሰዎችን መስለው ተከትለውት ነበር። ሚካኤልም ሕፃኑን አንተ ብላቴና ቸራለህን? አለው። ብላቴናውም ጌታዬ ሆይ ቸራለህን? አለው። መልአክም ይህ ያዝከው ደብዳቤ ምንድን ነው? አለው። ጌታዬ ለሚስቱ ደብዳቤ ልወስድ ልኮኛል አለው። የመላእክት አለቃ ቅዱስ ሚካኤልም ደብዳቤውን ስጠኝ ልየው አለው። ያን ጊዜም ለመላእክት አለቃ ለቅዱስ ሚካኤል ፈጥኖ ሰጠው። የመላእክት አለቃ ቅዱስ ሚካኤልም ደብዳቤውን እፍ አለው፣ ፈጥኖም ተደመሰሰ፣ የሐሰት ደብዳቤ ነውና። የመላእክት አለቃ ቅዱስ ሚካኤልም በዚህ በትዕቢተኛው ባለጸጋ ሰው ቃል ይጽፍ ጀመር። እኔ ባልሽ ጻፍኩልሽ፣ ወደ ሩቅ አገር ሄጃለሁ። በዚያም አገር ታላቅ አገረ ገዥ አገኘሁ። የዚህም ብላቴና አባት እጅግ ባለጸጋ ነው። ልጄን ለልጁ ሚስት ትሆነው ዘንድ እንድሰጠው ብዙ ወርቅና ብር ሰጥቶኛል። ይህ ደብዳቤ በደረሰች ጊዜ ተመልክተሽ በቤቴ በአገሬም ታላቅ ደስታ ይሁን። ልጄንም አጋቢ፣ ወርቁንም ብሩንም ስጪው። በቤት በዳሪ ያለ ገንዘቤን ሁሉ ምን አትሰውሪው። የመላእክት አለቃ ቅዱስ ሚካኤልም ደብዳቤቱን እንደ ቀድሞ ዘግቶ ለሕፃኑ ሰጥቶት ሄደ። ሕፃኑም ወደ ተላከበት ደርሶ ይህን የመልእክት ደብዳቤ ለባለጸጋው ሚስት ሰጣት። ተቀብላ በውስጡ ያለውን ትእዛዝ አነበበች። ካነበበችም በኋላ የታዘዘችውን ሁሉ አደረገችለት። 1 ወር ካለፈ በኋላ ያ ትዕቢተኛ ባለጸጋ ወደ አገሩ ተመለሰ። ብላቴኖቹንም አገኛቸው። ሁላችሁም ደህና አላችሁን? አላችሁ። ደህና አለን አሉት። ደብዳቤ ከደረሳት ወዲህ ሚስትህ እንዳልከው ቃል ከኛ ጋር ብዙ ደስታ አደረገች አሉት። ስለምንድን ነው አላቸው። በላከው ደብዳቤ እንዳዘዝክም ለብላቴናው ሚስት ትሆነው ዘንድ ልጅህን ሰጠችው። በቤት በዳር ያለውን ገንዘብንም ሁሉ ሰጠችው። በአንድነትም ሆነው እየበሉ እየጠጡ በመሰንቆ በምስጋና በከበሮ በበገና በቤት ደስታ ያደርጋሉ አሉት። ይህንም ነገር እንደሰማ ሐዘን በልቦናው ገብቶ በፈረሱ ላይ ወጣ። ወዲያውም እርካቡ ተበጥሶ ወደቀና በኮረቸው ተሽጣ በነበረች ሰይፍ ተወግቶ ሞተ። ሚስቱም ብዙ ጩኸትና ፍጅት፣ ለቅሶና ኡታ በሰማች ጊዜ ታላቅ ድንጋጤ ደረሰባት። ባሏም እንደሞተ በሰማች ጊዜ እሷም ከግንቡ ሰገነት ላይ ወድቃ በዚያችው ቀን ሞተች። ሁለቱም በአንዲት ቀን ተቀበሩ። ከዚህም ነገር በኋላ ሕፃኑ በሥራው ሁሉ እግዚአብሔርን እያገለገለ ኖረ። ከእግዚአብሔር ዘንድ በመላእክት አለቆች በሚካኤልና በገብርኤል አንደበት እንደተባረከ በጌታችን በኢየሱስ ክርስቶስ በዓላትም ለድሆች ለጦም አዳሪዎች ምጽዋት ይሰጥ ነበር። በገና ክርስቶስ በተወለደበት ቀን፣ በኤጲፋንያ ክርስቶስ በጠመቀበትና አምላክነቱ በተገለጠበት ቀን፣ አምላክን በወለደች በእመቤታችን በድንግል ማርያም በዓላትም በመላእክት አለቃ በቅዱስ ሚካኤልም በዓል በየወሩ በ12 ቀን ለድሆች ለችግረኞች እግዚአብሔር ከሰጠው ገንዘብ ይሰጥ ነበር። ተላሶንም በመላእክት አለቃ በከበረ መልአክ በቅዱስ ሚካኤል በዓል በኅዳር 12 ቀን አረፈ። መንግሥተ ሰማያትንም ወረሰ። አምላክን በወለደች በእመቤታችን በማርያም አማላጅነት በመላእክት አለቃ በቅዱስ ሚካኤልና የጌታን ሰው መሆን በተናገረ በገብርኤል ልመና ያደረገው ታምራት ግን ፍጻሜ ወይም ቁጥር የለውም። ብዙን ተተን ጥቂቱን ጻፍን እንጂ። በመላእክት አለቃ በቅዱስ ሚካኤል ስም ለድሆች ለችግረኞች አስበን እንመጸውት ዘንድ ኃጢአታችንን ያስተሰርይልን ዘንድ ወደ እግዚአብሔር እንዲጸልይልን። እኔ የኢትዮጵያው ጳጳስ አባ ዮሐንስ አባታችሁ ነኝ። እናንተም እግዚአብሔር የሰጠኝ ወገኖቼ ልጆቼ ናችሁ። ሰው ወዳጅ በሚሆን በእግዚአብሔር ፊት ይቅርታን፣ ምሕረትን፣ ባለሟልነትን እናገኝ ዘንድ ጸልዩ፣ ማልዱ። በመላእክት አለቃ በቅዱስ ሚካኤል ጸሎት የጌታን ሰው መሆን በተናገረ በቅዱስ ገብርኤልም አማላጅነት አምላክን በወለደች በእመቤታችን በማርያም አማላጅነት
በመጥምቁ በዮሐንስና በጻድቃን በሰማዕታት ልመና በ24ቱ ካህናተ ሰማይና በአራቱ እንስሳ ልመና ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይግባውና የቅዱሳኑ ሁሉ ረድኤት ሀብት በረከት ከእኛ ጋር ይሁን ይኑር። የጻፈውን ያጻፈውንም ያነበበውን የተረጎመውንም ቃሉን የሰማውንም እግዚአብሔር በመንግሥተ ሰማያት አንድነት ይቅር ይበላቸው ለዘላለሙ አሜን። በነደ እሳት የተሳለ የጌታ አገልጋይ ማዕረጉ ከፍ ያለ ከንፈሮቹ ለምስጋና መፍሰሻ የሆኑ ከአንደበቱ የእሳት ብልጭልጭታ የሚወጣ መጎናጸፊያው እሳት ልብሱ እሳት የሆነ ልቦናቸው በኃጢአት የተዳደፈ የዲያብሎስ ወገኖች አጋንንት የሚታጨሉበትን የሥላሴን ሰይፍ በእጁ የያዘ የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል ያደረገው ተአምር ይህ ነው። በልመናው የታመን የጥምቀት ልጆች እኛን ሁላችንም ወደ እሱ አደራ ይበለን። ከወገኖቹም ጋር ይጠብቀን። በየነገው ይጎብኘን። እጁን ዘርግቶ ይባርከን። የጠላትን ጦር እንዳይወጋን በምልጃው ጋሻ ይሰውረን። በክንፉ ጥላ ወይም ረድኤት ያልብሰን። ከዓለም ክፋት እንድን ዘንድ ከዛሬ ጀምሮ ኋላ ነፍስ እስክትለይ ድረስ በየዓመቱ በየዘመኑ ሁሉ ይልቁንም ተአምሩን የጻፈ በክንፉ ጥላ ወይም ረድኤት ይሰውረው ለዘላለሙ አሜን። የክርስቲያን ወገን የሆነ አንድ ሰው እንደነበረ ተነገረ። ከዕለታት በአንዲት ቀን በመላእክት አለቃ በከበረ መልአክ በሚካኤል በዓል እንዲህ ተደረገ። በቅዳሴ ጊዜ በቤተ ክርስቲያን ኤጲስቆጶሱ ከቀሳውስትና ከዲያቆናት ጋር ሳለ ከክርስቲያንም ወገን ሰዎች በቅዳሴ ጊዜ ሥጋውን ደሙን ለመቀበል ቆመው ሳለ በሕግ እንደተሰራ እንዲህ ተሰብስበው ሳሉ የወልድ ዋሕድን ጌትነቱን የምትናገር የወንጌል ቃል በሚነበብበት ሰዓት በደረሰ ጊዜ እርኩስ መንፈስ ያደረበት ሰው መጣ። ከቀድሞ ጀምሮ ከክፉዎች አጋንንት ብዙ ጊዜ በጭንቅ ደዌ የተገረፈ በስቃይ የኖረ ነበረ። ወደ ቤተ ክርስቲያን ውስጥ ገባ። ሕዝቡም ሁሉ ያዩት ነበር። እንዲህም እያለ ጮኸ። የመላእክት አለቃ ሆይ እነሆ ከማደሬ አስወጥተህ ሰደድኸኝ። እስከ ዛሬ ድረስ ከወገኖቼ ጋር ገብቼ የማድርበት ማረፊያ አጥቼ እየተቅበዘበዙ አለሁ። የመላእክት አለቃ የቅዱስ ሚካኤል ፈጣሪ ሆይ ከስልጣንህ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ከእጅም የማመልጥበት ቦታ የለም። እነሆ ከምድርና ከሰማይ በታች ካለው ቦታ ሁሉ አሳደድከን። ስምህ በተጠራበት መታሰቢያ በተደረገበት ቤተ ክርስቲያንህ በታነጸበት በሁሉ ዘንድ ማደሪያ አጣን። ይህ ርኩስ ሰይጣን በቤተ ክርስቲያን በተሰበሰቡ ሕዝቦች ፊት ይህን እየጮኸ ሲናገር ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ከሰማይ ወረደ። ያን ጊዜ ብርሃን ለብሶ ብርሃን ተጎናጽፎ የመስቀል ምልክት ያለበት የወርቅ ዘንግ በእጁ ይዞ ታየ። ያን ጊዜም በዚህ ሰው ላይ ያደረውን ርኩስ ሰይጣን ይዞ በቤተ ክርስቲያኑ ጣራ በመሰዊያው በስተግራ በኩል ሰቅሎ በእጁ በያዘው በትረ መስቀል ይገርፈው ጀመር። ሰይጣንም ያን ጊዜ በእጅህ የወደቅሁ እኔ ወዮልኝ ወዮልኝ፣ ከእጅህስ የማመልጥበት በምን ይሆን እያለ ጮኸ። የመላእክት አለቃ ቅዱስ ሚካኤል ሆይ ወደ ቤተ ክርስቲያን ለመግባት የደፈርኩ እኔ በደልኩ። ነገር ግን እንድትምረኝ እንዳታጠፋኝ ይህን ጽኑ ስልጣን ይህን ፍጹም ክብር በሰጠህ አምላክ አምልሃለሁ። እነሆ እኔም ከዛሬ ጀምሮ ተመልሼ ወደ ቤተ ክርስቲያን እንዳልገባ ስምህ ወደ ተጠራበት መታሰቢያም ወደሚደረግበት በጸሎትም ወደሚታመን ሰው ሁሉ ቤት እንዳልገባ እምርልሃለሁ ብሎ ከሰውየው ላይ ወጣ። በታላቅ ፍርሃትና ውርደት ሕዝቡ ሁሉ እያዩት ሄደ። ከዚህም በኋላ ያ ሰው ፈጽሞ ዳነ፣ ጤነኛም ሆነ። እግዚአብሔርን አመሰገነው። የመላእክት አለቃ ቅዱስ ሚካኤልም ከፍ ከፍ አደረገው። በዘመኑ ሁሉ እስኪሞት ድረስ የቅዱስ ሚካኤልን ቤተ ክርስቲያን እያገለገለ ኖረ። በምሕረትና በይቅርታ መልአክ በመላእክት አለቃ በቅዱስ ሚካኤል አማላጅነት ወደ መንግሥተ ሰማያት ገባ። በእሱ ጸሎትና ልመና ያመንኛ ሁላችን በአማላጅነቱ ካለም መከራ ያድነን። ከባልንጀሮቹ ጋርም በየጊዜው በየዘመኑ ወደ ቸር እግዚአብሔር ይጸልይልን ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም በሐምሌ በ12 ቀን የመላእክት አለቃ የከበረ መልአክ የቅዱስ ሚካኤል መታሰቢያ በዓል ነው። በዚህች ቀን እግዚአብሔር ወደ ፋርስ ንጉሥ ወደ ሰናክሬም ሰፈር ልኮታልና ከሰራዊቱ 18 እልፍ ከ5000 ሰው ገሏልና ኢየሩሳሌምን በከበባት ጊዜ ሰናክሬም ፈጣሪውን እግዚአብሔርን ሰድቦ ወደ ንጉሡ ወደ ሕዝቅያስ መልእክተኞች ላከ። ከእኔ እጅ የሚያድናችሁ ማን ነው አላቸው። ንጉሡ ሕዝቅያስም በፈጣሪው በእግዚአብሔር ላይ የተነገረውን ስድብ ሰምቶ አዘነ። ማቅ ለብሶ ወደ ቤተ እግዚአብሔር ገብቶ እግዚአብሔር በሚመሰገንበት በቤተ መቅደስ ሰገደ፣ ጸለየ፣ ለመነ። ሕዝቡን ኢየሩሳሌምን አገሩን የሚያድን ዘንድ እግዚአብሔርም ልመናውን ሰምቶ የመላእክት አለቃ ቅዱስ ሚካኤልን ወደ ፋርስ ንጉሥ ወደ ሰናክሬም ሰፈር ላከው። ታላቅ ታምራትም አደረገ። ኢየሩሳሌምን የይሁዳን ሕዝብም ሁሉ አዳናቸው። ስለዚህ ነገር እንደ ዛሬ ቀን በየወሩ የመላእክት አለቃ የከበረ መልአክ የሚካኤልን በዓል መታሰቢያ እናደርግ ዘንድ
የቤተ ክርስቲያን መምህራን አዘውናል። ልመናው ከእኛ ጋር ይኑር ለዘላለሙ አሜን። አነሳሶ ላስጀመረ አስጀምሮ ላስፈጸመ የልዑል እግዚአብሔር ስም ፍጹም ምስጋና ይግባው ለዘላለሙ አሜን።